ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ በደሊና ድራማ ነው። ደሊና ድራማ ባለፈው እንዳየነው ማለት ነው ወይዘሮ አዜብ ለቤዛ እና ለወይዘሮ አልማዝ ወደ ቤት እንድመጣ ለካሌብ አሳምኑት ብላ ወይዘሮ አልማዝ ደግሞ ለካሌብ አሳምና ወይዘሮ ቤዛ ወደ ቤት ወይዘሮ አዜብ ወደ ቤት እንድትመለስ አድርጋ ነበር ማለት ነው። ደስታ ደግሞ በር ላይ እየጠበቀ እንደነበር በር ላይ ነበር ማለት ነው። እና እዚህ ያቋርጠን ነበር። ዛሬ ደግሞ ተመልሰን መጥተናል። ውድ ቤተሰብ ስንመጣ ደግሞ ወይዘሮ አዜብ ወደ ቤት ተመልሳለች። ስትመለስ ሁላችሁም በጣም ነው የግራ የተጋቡት ማለት ነው። ካሌብ ደግሞ በጥላቻ አይን ነው ያያት ማለት ነው። ሲያያት በጣም ነው ደሙ የፈላት ማለት ነው። ቤዛ ደግሞ ድጋሚ ወደዚህ ቤት መጣሽ ምናምን ብላ ተቆጣቻት ማለት ነው። ወይዘሮ አዜብ ደግሞ ለስለስ ባለ አነጋገር ነው የተናገረቻት። ደሊና ደግሞ ያልጠበቁት ነገር ሆኖ ወይዘሮ አዜብ ድጋሚ ወደዚህ ቤት ስለተመለስሽ በጣም ደስ ብሎኛል፣ እንኳን በሰላም ተመለሽ ምናምን ስትላት፣ ቤዛ ደግሞ በጣም ነው የተገረመችው። ለምንድን ነው እንደዛ ያለችው? የሆነ ሴራ አለባቸው ምናምን አለች ማለት ነው። ከዛ ካሌብ ደግሞ ካሌብ አንተስ እንኳን ደህና መጣሽ ወይም የሆነ ነገር አትለኝም ትለዋለች። ካሌብ ደግሞ ትቷት ነው ወደ ክላሱ የሄደው ማለት ነው። ምክንያቱም በጣም ነው እየተናደደው ማለት ነው። ከዛ ደሊና ደግሞ በቃ ሌላ ቀን እንነጋገራለን፣ አሁን አረፍት በል ምናምን ብላ ሻንጣ ወደ ክላሷ ነው የወሰደችላት። ከዛ ወይዘሮ አዜብ ወደ ወይዘሮ አልማዝ ክላስ ገብታ ደግሞ አንቺ እንደምን ብለሽ ሁሉም ነገር አስተካክዩ ብላ ሁለቱም የሆነ ሴራ እየሰሩ ነበር፣ እየተተማመኑ ነበር ማለት ነው። ከዛ ሁለቱም ተስማሙ፣ ወይዘሮ አዜብ እና ወይዘሮ አዜብ እና ወይዘሮ አልማዝ ተስማሙ ማለት ነው። ከዛ በቃ ችግር የለውም እንስማማለን፣ አንቺ ደግሞ ለካሌብ ልጄ እንደሆነ ሁሉም ነገር ንገሪ አሳምኒና ከዛ ሁሉም ነገር በእጃችን ስር ይሆናል። ሴራቸው ግን በጣም እየገረመኝ ነው፣ ምን እንደሆነ አልገባኝም። ከዛ ቤዛ ደግሞ ምንድን እያዳመጠች ነበር መሰለኝ፣ አንድ ክላስ ቁጭ ብላ ነበር። ከዛ ደሊና መጣች። ሲኮመንት አድርጊያለሽ ምናምን ስትላት፣ ቤዛ ደግሞ በጣም ነው የጮኸችባት ማለት ነው። ለምንድን ነው እንደዛ የምትሆኝ? ለምንድን ነው ምናምን ስትላት፣ ለምንድን ነው አንቺ ለወይዘሮ አዜብ ወደ ቤት ስለተመለሰች በጣም ደስ ያለሽ? ሁለታችሁ የሰራችሁ ሴራ አለ ማለት ነው። እንደ አንቺ ክፎች አይደለንም፣ እኔም ለሀቅ እንጂ ለክፋት አልቆምም ምናምን አለች። በጣም ነው እየተነጋገሩ፣ በነገራችን ላይ በጣም ነው የተነጋገሩ ደሊናና ቤዛ ማለት ነው። ከዛ ወይዘሮ አዜብ ደግሞ ልጅ አላት ለካ፣ ወደ ልጇ እየደወለች ብዙ ነገር እያወራች ነበር። ከዛ ግን ቤዛ ግን ይሄ ሁሉም እያወራችሁ ቤዛን ሰምታለች ማለት ነው። ስትሰማ ደግሞ ቀርተዋለች መሰለኝ በቴሌፎኗ። ወይዘሮ አዜብ ግን ዝም ብላ ስታወራ ነበር። ከዛ አውርታ ስትጨርስ ወደ ካሌብ ክላስ ውስጥ ገባች። ከዛ በጣም ነው የተናደደ ሲያያት ለራሱ ማለት ነው። ካሌብ ለምን ገባች? ለምን ወደ ክላስ የመጣሽ? ውጭልኝ አሁን በላ ሲላት፣ ካሌብ እባክህ እውነቱን እንድታውቅ እፈልጋለሁ፣ እባክን ተረዳኝ ምናምን ስትለው፣ የምን እውነት እና ሌላ ውሸት ሴረሽ ለኔስታ ለተሳምንኝ ነው ምናምን ሲላት፣ እባክህ እንደዛ ሁሉ የሰማኸው እውነት አይደለም ውሸት ነው እና አንድ አድምጠኝ ስትለው፣ እሱ ሊያዳምጣት ፍቃደኛ አይደለም ማለት ነው። ካሌብ በቃ እኔ ላንቺ የምሰማ አይደለሁም፣ በገዛ እናቴ እንደዛ አድርገሽ ምናምን አላት። በቃ አሁን እወጣልሃለሁ፣ አንድ ነገር ግን እወቅ፣ እውነትን ሲወቅ እንዳትጸጸት አለችው።
ከዛ ከክላሱ ወጣች ማለት ነው። ወይዘሮ አልማዝና ቤዛ ደግሞ ክላሳቸው ውስጥ ሆነው ሁለታቸው እያወሩ ነበር ማለት ነው። እነዚህ ይሄ ነገር በጣም ከባድ ነው። እኛ እሷ እየፈለገችው ስታርቅ ከበላያችን ሆና እኛ ተኮራምተን ዝም ማለት አለብን ወይ ምናምን እየተባባሉ ነበር። በቃ ያለችው እሺ ማለት ነው ያለብን አለቻት ወይዘሮ አልማዝ። ቤዛ ደግሞ እኔ በፍጹም የመጣ ይምጣ እንጂ እሽም ብዬ በእሷ ታዛዥነት አልሄድም። በቃ የራሴ መፍትሄ እፈልጋለሁ ምናምን አለቻት። እሷ እኮ የምትቆየው 1 ሳምንት ነው እና ለምንድን ነው እንደዛ የምታደርጊ? እና በብልሃት አንድ ቀሳ ብለን የሆነ ነገር እንፈልጋለን እና በቃ ተረጋጊ ምናምን ስትላት ወይዘሮ አልማዝ፣ ቤዛ ግን በቃ አንቺ የፈለግሽው አድርጊ፣ እኔ ግን የሆነ ነገር መፍትሄ እፈልጋለሁ ምናምን አለቻ ብላቻት ስትወጣ ማለት ነው ከክላሷ ወደ ወይዘሮ አዜብ ክላስ ገባች ማለት ስትገባ የወይዘሮ አዜብ ሻንጣ ትፈትሽ ነበር ማለት ነው። እየፈተሸች ሳለች ምን አገኘች መሰላችሁ? የልጅ ስዕል ፎቶ አገኘች ማለት ነው። ስታገኛ ደግሞ በፊት ሰምቻት ነበር መሰለኝ፣ ሰማሻት መሰለኝ ስለ ልጄን አደራ ምናምን ስትል ማለት ነው። ወይዘሮ አዜብ ቤዛን ሰምታችን ነበር ማለት ነው። ከዛ ስዕሉን ስታይ ይሄ የወይዘሮ አዜብ ልጅ ነው ማለት ምናምን ብላ እያየችው ወይዘሮ አዜብ ወደ ክላሱ መጣች። አንቺ ምንድን ነው የምታደርጊው? ምንድን ነው የምትፈትሽው? ምናምን ስትላት ቤዛ ደግሞ እውነቱን እየፈለኩ ነው አለቻት። ጭራሽ የምን እውነት ነው የምትፈልጊው? አዎ እውነቱን እየፈለኩ ነው አለቻት። እና ይሄ ፎቶ የማን ነው አለቻት ማለት ነው። ይህ ፎቶ የልጅሽ ነው? የልጅ ከዛ በጣም ነው የተናደደችው እና የደነገጠችው ወይዘሮ አዜብ ማለት ነው። ይሄ የጎረቤታችን ነው ምናምን አለቻት ማለት ነው። ከዛ ብዙ ነገር ተነጋገሩ ሁለታቸው ቤዛና ወይዘሮ አዜብ ማለት ነው። ይሄ እኮ በጣም አስፈላጊ ነው አለቻት። ከዛ ቤዛ እባክሽ ለእኔ የፈለግሽው ይሄ ልጅ ግን የሆነ ነገር እንዳታረጊ፣ በዚህ ልጅ የሆነ ሰበብ እንዳታረጊ ምናምን ብላ ለመነቻት። ደግሞ ስዕሉ ይዛችሁ ወጣች ቤዛ ማለት ነው። አንድ ነገር ካረግሽ እዚህ ጋር እጮሃለሁ ምናምን ስትላት በዚህ ልጅ የሆነ ነገር የሚፈታ ነገር የለም። በዚህ ልጅ ሰበብ ደግሞ እናትሽን ሁሉም ቤተሰብም ይበጠበጣል፣ ይለያያል ምናምን ስትላት ማለት ነው። ስዕሉን ይዛ ወጥታ ነበር። ወይዘሮ አዜብ ደግሞ ስትከተላት ይህም አድምጪው ምናምን ስትላት ሁሉም ነገር እንደ ቀዳቻት ሰማችሁ ማለት ነው። ይህስ ከየት አመጣሽው ምናምን አለቻት ማለት ነው። ከዛ በቃ ስልሽን ይዘሽ ሂጅ ብላ ስዕሉን ወረወረችላት እና ከዛ ወይዘሮ አዜብ ደግሞ ስዕሉን ሳታነሳ ሄደች ማለት ነው። ከዛ ማን ነው ያገኘችው? ስዕሉን ሳታነሳ ወደ ክላሷ ወይዘሮ አዜብ ወደ ክላሷ ስትገባ ስዕሉን ደሊና ነው ያገኘችው። ለማንኛውም ማለት ነው ደሊና ስታገኘው እዚህ ደግሞ ደሊና ደግሞ ክላሷ ውስጥ በጣም ተጨንቃ እያሰበች ሳለ ካሌብ መጣ ማለት ነው። ምንም ካሌብ የሚያውቀው ነገር ስለሌለው ምንም በቃ ምንም አያስብም። እና የኔ ውድ ደሊናዬ በጣም ናፈቅሽኛል እኮ ምንድን ነው ዛሬ ቀዝቀዝ ብለሻል ምናምን ስላት ቤቱ እያየህ አይደለም እንደ የተበጠበጠ እኮ ነው ምናምን ስትለው በቃ እኔ ግን ስለ ቤቱ ስለምንም ነው አንቺ ካለሽ በቃ ሁሌም በቃ ነፃነቴ አንቺ ነሽ ነፃነቴ በቃ ምናምን አላት። እና አዎ ግን ካሌብ ሁሉም ነገር እያየህ እኮ ነው። አሁን ደግሞ እዚህ በአንድ ላይ ሆነን ቤዛ ካየችን ሌላ ነገር ትጠንስሳለች ብላ እና አሁን ወደ ክላስ ሂድ አለችው።
እና ትንሽ አታወሪኝም? በጣም እኮ ነው የናፈቅሽኝ ምናምን ሲላት ማለት ነው። አዎ እሱ እኮ አውቃለሁ፣ እኔም እኮ በጣም ናፍቀኸኛል። ግን አሁን ቤዛ ምናልባት በሩ ላይ እየሰማችን ልትሆን ትችላለች ምናምን አለችው። ማለት አይዞሽ ችግር የለውም እኔ አንቺ ካለች ነፃነቴ አውጃለሁ ምናምን አላት። ማለት ችግር የለውም እኔም ቃል ገባሃለሁ በጣም ከጎንህ አልለይም ምናምን ተባባሉ። ከዛ ወደ ክላሱ ሄደ ማለት ነው። ከዚያ ደስታው ለካሌብ ደወለለት ማለት ነው። በነገራችን ላይ ደሊና ለወይዘሮ አዜብ ሂዳ ስዕሉን ይሄ ስዕል ያንቺ ነው አለቻት ብላ በጣም ነው የደነገጠችው። ስትደነግጥ ምን ነው ደነገጥሽ? ልጅ ነው ወይስ? አይ አይደለም፣ ግን የጎረቤታችን ስዕል የጎረቤታችን ልጅ ስዕል ነው ምናምን አለቻት። ነው በቃ ጥለሽው ነበር፣ በይ በጥንቃቄ አስቀምጪው እሺ ምናምን ብላ ደሊና ለወይዘሮ አዜብ ሰጠቻት ማለት ነው። ይህ ወይዘሮ አዜብ ደግሞ በጣም ነው ያዘነችው። ምክንያቱም ይሄ ስዕል ቤዛ አየችው፣ ከቤዛ ወደ ደሊና አለፈ ብላም በጣም ተደናገጠች ማለት ነው። በጣም ተደናገጠች። ከዛም ደሊና ሰጥቻት ስትወጣ በጣም ነው ያለቀሰች። ልጄ በአንተ ምክንያት ነው ይሄ ሁሉ የሚያገኘው፣ በአንተ ምክንያት ነው ምናምን ብላ በጣም ነው እያለቀሰችው ምናምን ስታሳዝን የሆነ። ከዛ ደስታ ደግሞ ወደ ካሌብ ደወለ ማለት ነው። ሲደውል ካሌብ ሰላም ነህ እንዴት ነህ ስለው ደህና ነኝ፣ ምን ፈለግ? እፈልግሃለሁ፣ በአስቸኳይ እንድትመጣ እፈልጋለሁ አለው። ለምንድን ነው የምትፈልገኝ? ለእኔ ምንድን ነው ከኔ ምንድን ነው የምትፈልገው ሲለው እፈልግሃለሁ፣ አንድ ነገር እውነት ልነግርህ እፈልጋለሁ። ንገረኝ። ታዲያ አሁን አትነግረኝም ስለው ኖ በስልክማ አይሆንም፣ ምክንያቱም ስልክ ዋስትና የለውም፣ በአካል ባገኝህና ብነግርህ ነው ደስ የሚለኝ ምናምን ስለው ችግር የለውም ንገረኛ ነው። ኧረ በስልክ አልነግርህም፣ እናና አልነግርሃለሁ፣ ምንም አትጠራጠር ብቻህን አለው። የ5 ደቂቃ ነው ለአንተ ግን በጣም አስፈላጊ ነው። ሁሉም ነገር እውነቱን ልነግርህ ነው። አሁን ካልነገርኩህና አሁን ካላወቅ ደግሞ እድሜህ ልክ ትጸጸታለህ ምናምን አለው ማለት ነው። ከዛ በስንት መከራ ነው እሺ ያለው ማለት በቃ ቤት አቅራቢ አካባቢ እመጣለሁ እና እዛ አለው ማለት ነው። ከዛ ጭር ያለ ቦታ ቀጠረው ማለት ነው። ከዛ ካሌብ ደግሞ መጣለት ማለት ነው። ሲመጣ አቶ ደስታ መጥቻለሁ፣ ምንድን ነው ከኔ የምትፈልገው? ምንድን ነው የምትፈልገው ምናምን አለ። ካሌብ እንኳን ደህና መጣ። እኔ ልነግርህ የፈለግኩት ሁሉ ቤት ላይ ያለ ነገር ነው። እና ምን ነው ሁሉም ቤት የበጠበጠችው ያለችው ቤዛ መሆኗን ልትነግረኝ ነው? አውቃለሁ። እዚህ ከሆነ ልሂድ አለው። ኧረ እንደዛ አይደለም ካሌብ ተረጋጋ እንጂ ምን ሆነህ ነው ምናምን ሲለው ማለት ነው። ምንድነው ታዲያ ሌላ ምንድነው እስከ ንገረኝ። እናቴ ልትል ነው? ከእናቴ ልታጣላኝ ነው ሲለው ማለት ነው። ኧረ አይደለም ወይዘሮ አዜብ ለእሷ ሰበብ እያደረገ ቤትህና ንብረትህን ሊዘርፍ የሚፈልግ ሰው አለ። አንተ የምታውቀው ሰው ከጎንህ ያለ ነው እንደዛ ማን ነው እሱ? ይሄ እውነቱን ካወቅማ ድጋሜ ቤትም ልትሄድ አትችልም ምናምን አለ። ማን ነው ንገረኝ እስከ ማን ነው ሲለው ይሄ ከነገርኩ በጣም ከባድ ነው እና ሁሉም ነገር ሊበጠብጥ ሊለያይ የሚፈልግ ከቅርብህ ሰው አለ አለው ማለት ነው። ከዛ በቃ ምንም ላምንህ አይችልም ሲለው ሞባይል ያለው ሪካርድ እና ሞባይል ያለው ማስረጃ ሁሉም ይኸው ተመልከትና ስማው፣ እውነቱን
ሰምተህ ፍረድ አለው ማለት ነው። እየሰማው ሳለ ማለት ስሜታችን በጣም ነው ያቋረጣችሁ እናንተ ማለት ነው። ስሜቴ በጣም ነው የተቋረጠ በነገራችን ላይ። ምክንያቱም ካሌብ ማወቅ አለበት ብዬ በጣም ስለቸኮርኩ ማለት ነው። ውድና የተከበራችሁ የቻነላችን ቤተሰብ የዚህ ቻነል አዲስ የሆናችሁ ሰብስክራይብ እያደረጋችሁ መጨረሻ ላይ ቀጣይ ክፍል ምን ሊሆን ይችላል? ምክንያቱም እውነቱን አውቀዋል ወይስ አላወቀም? ወይስ ገና ነው? ካሌብ ካወቀስ ምን አይነት ውሳኔ ይወስናል የሚል በኮመንት ያስቀምጥልኝ ማለት ነው። ለቻነሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ደግሞ በላይክ ጀምሩት ማለት ነው። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይዛልን። ባባይ ወዳችኋለሁ።